ሰላም እንዴት ናችሁ? ዛሬ ማሳያችሁ እንዴት ጧት መኪናችሁን መንከባከብ እንዳለባችሁ። በዚህ ቪዲዮ ማሳያችሁ ነገር ስትንከባከቡ መኪናችሁን ለረጅም ጊዜ በወጥ ጉልበትና በአስተማማኝ ሁኔታ ከጋራዥ ርቃችሁ ሰርቪስ በማድረግ ብቻ ለረጅም ዓመታት በጥንካሬ ቆይላችኋል መኪናችሁ። መጀመሪያ ቁልፋችንን እንከፍታለን። መኪናችን እንገባለን። ከዛ ከገባን በኋላ በራችንን እንዘጋለን። ከዛ በኋላ ሁዱን እንከፍታለን። የፊቱን ሁድ እዚህ ጋር ነው የምንከፍተው። ይሄን ከከፈትን በኋላ ከፊት እንሄዳለን። ከከፈትነው በኋላ መጀመሪያ የምናደርገው ቼክ ኦይላችን ነው። ኦይላችን ዲፕስቲካችን እዚህ ጋር ነው ያለው። ከዛውን ዲፕስቲካችን እናወጣለን። የመጀመሪያ ያለው መኪናው የተንቀሳቀሰ ስለነበረ ሁለተኛው ላይ ነገር ነው። እንደዚህ እንጠርጋታለን። ዲፕስቲካችን ከጸዳ በኋላ መልሰን እንከተዋለን። እዛውን መልሰን እንወጣለን ማለት ነው። መልሰን በምንወጣበት ጊዜ እዚህ ጋር ሁለት እንትኖች አሉ፣ ፉል እና ኤምቲ። ፉል ላይ ከሆነ መኪናችን ያለው ዘይት በቂ ነው፣ ለመነት ይበቃል። ሎ ላይ ከሆነ ከነዳ ነው ግን ለተለያዩ ችግሮች ሊያደርገን ይችላል። ይሄን ዲፕስቲካችንን እንከታለን ማለት ነው። ከዛ በኋላ ደግሞ ቀጥታው ከዘይት ቼክ አድርገው በኋላ ወዴት ነው ብንሄድ ኩላንታችንን ስናይ ይሄው አለው በቂ። ኩላንታችን በምናይበት ጊዜ እዚህ ጋር የፉል ምልክት አለው፣ እዚህ ጋር ደግሞ የኤምፒ ምልክት አለው። አሁን ያለው መኪናችን በየት በኩል እዚህ ጋር ነው። ፉል ስለሆነ አስተማማኝ ነው፣ መንዳት አለብን። ፉል ሆኖ ካልነዳ ነው የመኪናችን ጉልበት ይቀንሰዋል፣ ሞተር ይጎትትብናል። ስለዚህ ከዛ ባትሪያችን አዲስ ነው፣ ምንም ችግር የለውም ከባትሪያችን ጋር የሚገናኝ። ቀጣይ የምናየው ፉል ሌቭልስ ነው፣ እሱን አይተናል። ከዛ አራቱን ጎማ የተሽከረከርን እንትን እናያለን፣ ጥንካሬውና በእግራችን እንደዚህ እያደረግን በተመሳሳይ ቼክ እናደርጋለን። በዚህ በኩል ያለውን ነው ሶስተኛ ጎማችንም ኖርማል ነው የሞከርና አራተኛ ጎማው ተለጥፎ ሲቆም ይታየናል። እዚህ ቲዩብለስ ስለሆነ ያን ያህል ምንም ችግር ሊኖረው አይችልም። ከዛ ቀጥሎ ኢንስፔክት የምናደርገው ሄድ ላይት እና ሀዛርዳችን ሀዛርድ ይሰራል፣ ሄድ ላይት ይበራል፣ ሀዛርዳችን ይሰራል ማለት ነው። ለአደጋ ጊዜ ስለሚጠቅመን ሁልጊዜ ቼክ አድርገን ብንወጣ ይመከራል። ከዛ ስፖኬችን እናስተካክላለን። ስፖኬችን እናስተካክላለን። ከዛ በኋላ ወደ ኋላ መመልከታችን እናስተካክላለን። ከዛ የሚቀጥለው ሴት ዜሮ እናደርጋለን። ፍሬሽን ከጥግ እንጫናለን። ከዛ ማርሻችን ዜሮ እናደርጋለን። ዜሮ ማለት እንደዚህ ወደ ጎን ነው ፍሪ ሙቭ ማድረግ ሲጀምር ማለት እዚህ ጋር ለቀዋለን ፍሬሽናችን። ከዛ ቀስ አድርገን እናስነሳውና እስከ 60 ሰከንድ ቁልፋችንን ያው አክሰሰሪ ላይ ነው ወደ ኦን ቀይራለን። ሁሌ ቀይረን ለ60 ሰከንድ እንጠብቋለን ማለት ነው። አሁን በሚነሳበት ጊዜ ያሉትን ድምጾች እንሰማቸዋለን። ቀር የሚል ድምጽ ቃቃ የሚል ድምጽ ካለው መታየት አለበት ማለት ነው። እነሱን ከጨረስን በኋላ ኢንስፔክት አድርገን ከዛ ቀጣዩ ለምንድን ነው የምንሄደው? ሲት ቤልት እናስርና ተርን ሲግናሎችን እንሞክራለን። ሲት ቤልታችን እናስረን ሲት ቤልታችን እናስራለን። ከዛ አለሆነ በራችን ዘግተን ሲግናሎችን እንሞክራለን። ፍሬክሽኖችን እንሞክራለን። ወደ ግራ ይሰራል፣ ወደ ቀኝ፣ ወደ ግራ ይሰራል፣ ወደ ቀኝ ይሰራል። ከዛ ረዥም መብራቱን እንሞክራለን፣ ይሰራል። ከዛ ዘመን መጥረጊያችንን እንሞክራለን። በፈጣኑ ላይ እንሞክራለን፣ የኋላ እንሞክራለን፣ ይሰራል። ከዛ እናቆማለን። በቃ
ዜና ሰርተን ምንድነው የምናደርገው? ኤክስ ፋክተር በቃ ኦልሬዲ ጨርስን ነው ማለት ነው ላይ ከዛውን ይቀርም በዜድ ቦታ ላይ ዙም ሞተር እየነዳ መውጣት ነው ማለት ነው። ቻው ቻው። የዛሬ ቪዲዮችን የምንስራል። ፕሊዝ ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ያበረታታችሁ የመጀመሪያ ቪዲዮ ነው። ከወዳችሁት ኮሜንት ላይ ለወዳጆቻችሁ ማጋራቸው። በቀጣይ ቪዲዮ እንገናኛለን። እንሰራላችሁ የምፈልገውን ቪዲዮዎች ኮሜንት ላይ ጻፉልን። እናመሰግናለን። መልካም